ሰላም ለእናንተ ይሁን። ዛሬ ሚያዝያ 25 ነው። በቤተ ክርስቲያናችን ስንክሳር የአንዲት ድንቅ እናትና የሁለት ልጆቿን ሰማዕትነት የምናስብበት ዕለት ነው። ይህች እናትነት በሥጋ ብቻ ሳይሆን በመንፈስም መሆኑን አስተማረች። ለልጆቿ የዘላለም ሕይወትን ለማውረስ እስከ ሞት ድረስ የታመነች እውነተኛ የክርስትና አርአያ ናት። ታሪኩ የሚጀምረው በአንጾኪያ ነው። ቅድስት ሳራ ልጆቿ ሳይጠመቁ እንዲቀሩ አልፈለገችም። በዚያን ዘመን ግን በነበረው ስደት ምክንያት ወደ እስክንድሪያ በመርከብ ጉዞ ጀመረች። በመሃል ባህር ላይ ከባድ ማዕበል ተነሳ። መርከቧ ልትሰምጥ ስትል ቅድስት ሳራ አንድ የሚገርም ውሳኔ ወሰነች። ልጆቿ ሳይጠመቁ እንዳይሞቱ በመፍራት ደረቷን ነድፋ በደሟ ልጆቿን ባረከች። በባህሩም ውሃ 3 ጊዜ ያጠመቀቻቸው። ይህም በእግዚአብሔር ዘንድ የታመነ ጥምቀት ሆነ። በኋላ ግን ከማዕበሉ ተርፈው እስክንድርያ ደረሱ። እዚያም በሊቀ ጳጳሱ በቅዱስ ጴጥሮስ ፊት ልጆቿን ልታጠምቅ ስትል ውሃው እንደ ድንጋይ ረጋ። ይህም ጥምቀቷ አስቀድሞ ተቀባይነት ማግኘቱን አሳየ። በመጨረሻም ወደ አገሯ ስትመለስ ስለ ክርስቶስ ፍቅር ከሁለት ልጆቿ ጋር በሰማዕትነት አረፈች። ሚያዝያ 25 የዚህች እናት የፍቅር ማኅተም በደሟ የታተመበት ቀን ነው። የቅድስት ሳራ ታሪክ ዛሬ ለእኛ ለወላጆች ትልቅ መልእክት አለው። ለልጆቻችን እያወረስናቸው ያለነው ምንድን ነው? ምድራዊ ሀብት ወይስ መንፈሳዊ እውነት? ሳራ ለልጆቿ የሰጠቻቸው ትልቁ ርስት ጥምቀትንና መንግሥተ ሰማያትን ነበር። እንደ ቅድስት ሳራ ለልጆቻችን መንፈሳዊ ሕይወት የምንቆረቆር፣ በእምነት የምናሳድጋቸው እናቶችና አባቶች እንድንሆን አምላከ ቅዱሳን ይርዳን። የቅድስት ሳራና የልጆቿ በረከት ከሁላችን ጋር ይሁን።